እኛ በራሳችን ተነጋግረናል። በቃ እኛ ሄደው አለማየት ንገሯቸው። ሄደው ያየ ኮመንት ላይ አይታችሁ አምሉጫቸው። እግዚአብሔር ሄደው ላይክ እና ማየት ኮመንት አይጻፉ። በቃ ዝር አይበሉ ወደዛ። ወደ ሰው አሽቃባጭ ነው ሀንዬ ማለት ነው። ሰው አሽቃባጭ ነው። እኔ ለህሊና ብሎ ታልተው በስተቀር እኔ ሰውን ስለነገርኩ ዲቷል ቢያለም አንቺ የተቀበልሽ አሽቃባጭ ነው። ያ የሚያው የተዋረደ ነው። ከምን አይነት ቤተሰብ እንደወጣ እራሱም እንደዛው ነው ማለት ነው። ስለዚህ ታያቸው ንቀሽ ራስሽን ሆነሽ መገኘት። ባለጌ ሄዶ ባለጌን ይከተል። አለቀ። የምር ምርጥ አስተሳሰብ ነው ያመጣችሁት። ተጎናችን እኛ ማለት ነው። ይሄ እኛ ስላየናቸው እኔ አሁን እኔ ብቻ ባያቸው እኔ ህይወት አይበላሽም። እኔ ምን አገባኝ? እኔ በፊት የምናያቸው በፊት ጭራሽ ምንም የሌላቸው በጣም ፍቅራቸው የሚያምር ልጆች አሁን ምስቅልቅላቸው ወጥቶ ለብር ብለው በሃይማኖት የሚነግዱ። እኔ እኮ የሚገርመኝ ለምንድን ነው እንደዚህ የሚያደርጉት? ነገሩ ምን ይደረግ? እይታው እንደዚህ ነው። አንቺ ሂጂና እስቲ ዛሬ ሩታ አልቀሳ ትመጣለች ከአብርሃም ጋር። ከዛች ጋር ሲመጣ እይታው የወረደ ሲሆን ማን ድራማውን ይዞ ይመጣል? ሩታ ትመጣለች። ማንን? ሴት ልጅን ዝቅ የሚያደርግ ሴት ልጅን የሚሰብር ሴት ጀግና ሆና እንዴት እንደምትነሳ የሚያሳይ ሳይሆን ሴት ልጅን የሚሰብር ለምን ሴት ልጅ እኮ እንዴት ሆና መቋቋም እንደምትችል እኮ ማሳየት ነበረባቸው። ሴት ልጅ በቃ ሁልጊዜ እያለቀሰች እንደምትኖር እንደ የስደት ሀገር ያለው አንድ ሰው የተፋታ ሰው ተመላልሶ ምን አገናኘኛቸው? የለም ለማኝ ሴት እንዴ ኑሮ ስለምነዋለች። እሺ ማውራት የምትፈልገው አስተያየት ያልሰጡ አሉ። ለመስጠት የፈለጋችሁ የገባችሁ ስጡ። ገኒ መሲ አስተያየት መስጠት አልፈለጋችሁም፣ ስጡ አስተያየት ስጡ። ለምን መሰላችሁ? ግሬዞች እኛን አግዙን፣ የጨረቃ ፋሚሊ ከኛ ጎን ገኒ መሲ አላችሁ ብለው ስላሉ ምንም እንዳትሸማቀቁ። እነሱ ለማንም አንተናት የምናየው። እሺ ገኒ አውሪ። ስራ ይቁም ነው። እዚህ ጋር ጨረቃ ፋሚሊ የግሬስ ፋሚሊ ሩታ መጥፎ ነች፣ እዚህ ጋር አብራም ጥሩ ነው ምናምን እያልን አይደለም። ይሄ ስራ ይቁም ነው የምንለው አይደል እንዴ? እንዳለ ኢትዮጵያ እዚህ ጋር ደግሞ ስታወሩ በዚህ ጋር ቆይ አንዴ የሚመጣብንን አንዬ እዚህ ጋር ስታወሩ የኛ ልጆችን ስም መቼ ማንም ሰው እንዳይጠራ ስለነሱ አይደለም እዚህ ጋር እያወራን ያለ ነው። ከሌ አትበሉ። የኛ ልጆችን ስም እንዳትጠሩ። ኖ እነሱ ሲሄዱበት የእነሱን አጀንዳ ደግሞ ይዘን እንመጣለን። አይደለም እዚህ ጋር ዛሬ ላይ አያስፈልግም። እነሱ እዚህ ጋር ያሉበት ማይመለከታቸው ማንም አልጠራም እኮ። አሁን እኛ ያለ ነው ይሄ ትውልድን የሚያበላሽ ስራ ይቁምልን እያለ ነው አይደል? እኔ የምልሽ እኮ አስተያየት የሚሰጥ ሰው ካለ እንዳይጠራ እያልኩ ማስጠንቀቂያ እኮ ነው የምሰጥ። ቀጥይ ገነት። ሰላም እንዴት ዋላችሁ?